የኢትዮጵያ አስቸኳይ ጊዜ አዋጅ እዝ አዳዲስ ትዕዛዛት ዩናይትድ ስቴትስ ዲሞክራሲ ወደ ኋላ ከተመለሰባቸው ሀገራት ተርታ መመዝገቧ ከደቡብ አፍሪካ ተዛመተ በሚባለው አዲስ ልውጥ የኮሮና ተዋሲ ምክንያት የአውሮፓ ህብረት በደቡብ አፍሪካ ላይ የበረራ እገዳ እጥላለሁ ማለቱ ዜና መጽሔት የሚያስቃኘን ጉዳዮች ናቸው። ወደ መጀመሪያው ዘገባ ስናልፍ የጸጥታ አስከባሪ አካል ሳይሆኑ የጸጥታ አካላትን የደንብ ልብሶች ለብሰው የሚገኙና የሽግግር መንግስት እንመሰርታለን በሚል የሚንቀሳቀሱ አካላት ላይ የጸጥታ አካላት ህጋዊ እርምጃ እንዲወስዱ የአስቸኳይ ጊዜ አዋጅ እዝ ትናንት ትዕዛዝ አስተላልፏል። ወታደራዊ እንቅስቃሴዎችን የጦር ሜዳ ውሎችንና ውጤቶችን በተመለከተ ስልጣን ከተሰጠው አካል ውጪ በየትኛውም የመገናኛ አውታር መግለጫዎችን መስጠትና ማሰራጨትም በአስቸኳይ ጊዜ አዋጅ እዙ ተከልክሏል። እዙ የሐሳብ ነጻነትን ሰበብ በማድረግ ልዩ ልዩ የሚዲያ አውታሮችን በመጠቀም የሽብር ቡድኑን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍ በህልውና ዘመቻ ላይ እንቅፋት የሚፈጥሩ ያላቸው አካላትም ከድርጊታቸው እንዲቆጠቡም አስጠንቅቋል። የአዲስ አበባ ወኪላችን ሶሎሞን ሙጬ የኢትዮጵያ ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉን አነጋግሮ ተከታዩን ዘገባ አጠናቅሯል። እዙ የአስቸኳይ ጊዜ አዋጅ ከተያዘለት ዓላማ አንጻር አፈጻጸሙ በመልካም ሁኔታ እየተከናወነ ነው ብሏል። ሆኖም ለስራው እንቅፋት ናቸው ከተባሉት ጉዳዮች አንዱ የመከላከያ ሰራዊትንና የሌሎች የጸጥታ አካላትን መለዮ መልበስ በመሆኑ ይህ ተግባር ተከልክሏልም ብሏል። የጸጥታ አካላትም ይህንን በሚተላለፉት ላይ እርምጃ እንዲወስዱም ታዟል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ለዲደብሊው በሰጡ ተጨማሪ ማብራሪያ ከዚሁ ጋር በተያያዘ በተለይ ከሚሴ አካባቢ የተፈጠረን ችግር ጠቅሰዋል። የመከላከያ ሰራዊት አባላት የመደበኛ ፖሊስና ዲስፕሊኖች ያሉ የሁለቱ ከተማ መስተዳድር መደበኛ ፖሊስ ጋዊ ዩኒፎርም አለ። እነዚህ ልብሶች በተለያዩ መንገድ በተለያዩ ምክንያቶች በሌሎች በህግ ያልተፈቀደላቸው አካላት ለምዶ ነው የሚታዩት። ይህ ደግሞ ጸጥታ ከማረጋገጥ ከጦርነቱ ጋር ተያይዞ እንቅፋት ስለፈጠረ ማንኛውም ሰው በህግ ከተፈቀደለት ሰዎች ማንም ሰው ለብሶ መታየት እንደሌለበት ተላለፈው። ምክንያቱም አንደኛ የጁንታው አሸባሪ ወያኔ ቡድን የአካባቢ ልዩ ፖሊስ ዩኒፎርሞችን የመከላከያ ሰራዊቱን የከተማ መስተዳድሮቹን የመደበኛ ፖሊስ ዩኒፎርምን ሲያመርት እና ሲያዘጋጅ ነበር። መከላከያ መስሎ በተለያዩ አካባቢዎች በተለይ በከሚሴ ባር አካባቢ መከላከያ ሰራዊት እየመሰለ ህብረተሰቡ እየገባ መከላከያ ፈርሰዋል በማለት ነው ሰራዊት ሲወሩ የነበረው። በተለያዩ በተደረጉ ተሻዎች በየሰው ቤት አሸባሪ ቡድን ጋር ያላቸው ሰዎች እንደዚህ አይነት ዩኒፎርሞች ተገኝተዋል። ይህ ደግሞ ሰላምና ጸጥታን ለማረጋገጥ እንቅፋት ስለሆነ እንዳይደረግ ነው። ማንኛውም ወታደራዊ እንቅስቃሴዎች የጦር ሜዳ ውሎችና ውጤቶችን በአስቸኳይ ጊዜ አዋጅ እዝ ስልጣን ከተሰጠው አካል ውጪ በየትኛውም የመገናኛ አውታር መረጃ መስጠትንና ማሰራጨትንም ከልክሏል። ማንኛውም ግለሰብም ቡድንም ተቋማትም የመደበኛ ሚዲያ መደበኛ ያልሆነም የሶሻል ሚዲያ ወይም ማህበራዊ ሚዲያዎችም እንደዚህ አይነት ዘገባና መረጃ ስርጭት መረጃ ልውውጥ እንዲቆጠቡ ከይህ ተላልፎ የተገኘው ደግሞ ህጋዊ እርምጃ እንደሚወሰድበት ነው። የመንግስት ኃላፊዎችን ጨምሮ ከተሰማሩበትና ከተሰጣቸው ተልዕኮ ውጭ መረጃ መስጠት እንደማይችሉ፣ ወታደራዊ ጉዳዮችን መዘገብ እንደማይችሉ፣ እንቅስቃሴዎችን ሌሎችን መዘገብ እንደማይችሉ ነው ማስጠንቀቂያው የተላለፈው ክልከላው የተላለፈው። እዙ የሽግግር መንግስት እንመሰርታለን ብለው ተግባራዊ እንቅስቃሴ በሚያደርጉት ላይም የጸጥታ አካላት እርምጃ እንዲወስዱ ትዕዛዝ ሰጥቷል። በአንዳንድ ግለሰቦችና ቡድኖች በህጋዊ መንገድ የተመረጠው መኖሩን እያወቁ የህዝቡ በጦርነቱ ላይ እያደረገ ያለውን ዘመቻና ርብርብ አቅጣጫ ለማስቀየርና የሰውነት ዳይቨርት ለማድረግ ለወስዶ የሽግግር መንግስት ማቋቋም አለበት በማለት ከመሰብሰብ የደረሱ ግለሰቦችና ተላላኪዎች አሉ። ይሄም ከህገ መንግስቱ ሂደት ስለሆነ ከድርጊታቸው እንዲቆጠቡ በስማ ኤትዮ በስማ እርቅ በስማ ውይይት ከእንደዚህ አይነት ተግባራት ተቋም የሚሆን ማንኛውም ድርጅት ነው ግለሰቦች ከእንደዚህ አይነት ተግባራት እንዲቆጠቡ የሚሉ ጉዳዮች ናቸው
የአስቸኳይ ጊዜ አዋጅ እዙ ህወሓትን በቀጥታም ይሁን በተዘዋዋሪ የሚደግፉትንም አስጠንቅቋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። አድማጮች ሰሎሞን ሙጬ በመግቢያው ላይ ቀደም ሲል እንዳስተዋወቅኩት የኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉን ሳይሆን ሚኒስትር ዴታ ከበደ ደሲሴን ነበረ ያነጋገረው። ወደ ሁለተኛው ዘገባ ስናልፍ ዩናይትድ ስቴትስ ለመጀመሪያ ጊዜ ወደ ኋላ የሚመለሱ ዴሞክራሲያዊ ሀገሮች አመታዊ ዝርዝር ውስጥ መግባቷን አንድ ዓለም አቀፍ ተቋም አስታወቀ። ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋም ይፋ ባደረገው ሪፖርት የአሜሪካ ዲሞክራሲ የኋሊት መመለስ የጀመረው እንደ ጎርጎሮሳዩ አቆጣጠር ከ2019 ዓ.ም ጀምሮ ነው። ኦሃዮ ግዛት በሚገኘው ዳይተን ዩኒቨርሲቲ መምህር ዶክተር መሳይ ከበደ ለዶይቼ ቬለ እንደገለጹት ዲሞክራሲ በዓለም አቀፍ ደረጃም እየተዳከመ መጥቷል። ዘጋቢያችን ታሪኩ ኃይሉ ከአትላንታ ጆርጂያ ዝርዝሩን አዘጋጅቷል። መቀመጫውን ስቶክሆልም ያደረገው ዓለም አቀፍ የዲሞክራሲና የምርጫ እርዳታ ተቋም እንዳስታወቀው በዓለም አቀፍ ደረጃ ከ4 ሰዎች ውስጥ ከአንድ በላይ የሚሆኑት ወደ ኋላ በሚመለስ የዲሞክራሲ ስርዓት ውስጥ ይኖራሉ። ፈላጭ ቆራጭ ወይም ድብልቅ አገዛዞች ሲጨመሩበት ድርሻውን ከ3ቱ ሰዎች ከ2 በላይ ያደርሰዋል። ተቋሙ ግሎባል ዲሞክራሲ 2021 በማለት ባሰፈረው ሪፖርቱ ዩናይትድ ስቴትስ ለመጀመሪያ ጊዜ በዲሞክራሲ ወደ ኋላ ወደ ተመለሱ ዲሞክራሲያዊ ሀገሮች አመታዊ ዝርዝር ውስጥ ገብታለች ያለ ሲሆን የኋሊት መመለስ የጀመረችው ግን እንደ ጎርጎሮሳዊው ጊዜ አቆጣጠር ከ2019 አንስቶ ነው ብሏል። ሪፖርቱ እንዳመለከተው ዩናይትድ ስቴትስ አሁንም ከፍተኛ ዲሞክራሲያዊ ሀገር ናት። በ2020 የሙስናና ግምታዊ አፈጻጸሟንም አሻሽላለች። ሆኖም የዜጎች ነጻነት ማሽቆልቆልና በመንግስት ላይ የሚደረገው ቁጥጥር በመሰረታዊ የዲሞክራሲያዊ ጉዳዮች ላይ ከባድ ችግሮች እንዳሉ ያሳያሉ። በ2021 የቀድሞው ፕሬዝዳንት ዶናልድ ትራምፕ የ2020ን የአሜሪካ ምርጫ ውጤት ህጋዊነት ሲጠራጠሩ ታሪካዊ ለውጥ መጥቷል በማለት ሪፖርቱ አመልክቷል። ጆርጅ ፍሎይድ በፖሊስ መገደሉን ተከትሎ በ2020 ክረምት በተቀሰቀሰው ተቃውሞ ሰልፍ ወቅት የመደራጀትና የመሰብሰብ ነጻነት ማሽቆልቆሉም ተገልጿል። ኦሃዮ ግዛት በሚገኘው ዳይተን ዩኒቨርሲቲ መምህር ፕሮፌሰር መሳይ ከበደም የአሜሪካ የዲሞክራሲ ችግር ከዘር ልዩነት ጋር የተያያዘ እንደሆነ ይናገራሉ። የነጮቹ ሜንታሊቲ ሰው ብዙ አልገባውም። እነሱ በቃ ይሄ የውጭ ሀገር ሰው በዛብን we are losing our country we are losing our religion ምናምን የነጭ በላይነት እና ዲሞክራሲ ለኛ እስካልሰራ ድረስ ምን ይሰራልናል ነው they are ready to sacrifice democracy they don't care። ትራምፕ እኮ በጣም የሚገርመው ነገር እኮ ምን የሁሉ ሰው ቢሸነፍም ማን ሰው መርጦታል። እንዴት እዚህ እንደሚወጡ አላውቅም። ነገር ግን it's really great danger in this democracy። ድሮም ቢሆን እንትን ነው ይሄ ነው የአሜሪካን ትልቁ ፕሮብሌም ዲሞክራሲ ላይ የተጫነው ፕሮብሌም ሬስ ነው። ድሮም ጀምሮ ቢሆን ከመጀመሪያው ገና ሲመሰረት ሀገሩ የሬስ ፕሮብሌም አለው። እሱን መቼም ሶልቭ ሊያደርግ አይችልም። አንዴ ወደፊት አንዴ ወደኋላ አንዴ ወደፊት አንዴ ወደኋላ ነው። የዓለም አቀፉ የዲሞክራሲና የምርጫ እይታ ተቋም ዋና ጸሐፊ ኬቨን ካሳዝ ዛምራ እንዳሉት በዩናይትድ ስቴትስ ውስጥ እየታየ ያለው የዲሞክራሲ መበላሸት ተአማኒነት ያለው የምርጫ ውጤት የመገዳደር አዝማሚያ እየጨመረ መምጣቱና በምርጫ ወቅት ተሳትፎን ለማፈን የሚደረገው ጥረት በጣም አሳሳቢ ጉዳዮች ናቸው። የማጭበርበር ማስረጃ ሳይኖር በ2020 የተካሄደው የአሜሪካ ኃይል የተሞላበት ውድድር በተለያዩ መንገዶች እንደ ሚያንማር፣ ፔሩና እስራኤል ባሉ ቦታዎች መደገሙንም ዋና ጸሐፊው ጠቁመዋል። ባለፉት 10 ዓመታት ወደ ኋላ የተመለሱ ዲሞክራሲዎች በጥፍ ጨምረዋል ያለው ሪፖርቱ አሁን ከዓለም ሕዝብ ሩቡን ይሸፍናሉ ብሏል። ዝርዝሩም የዲሞክራሲ ቁንጮ ከምትባለው አሜሪካ በተጨማሪም የአውሮፓ ህብረት አባል ሀገራት ሃንጋሪን፣ ፖላንድና ስሎቬኒያን ያጠቃልላል። ፕሮፌሰር መሳይም ዲሞክራሲ በዓለም አቀፍ ደረጃ እየተዳከመ መምጣቱን ይናገራሉ። በዓለም ውስጥ በሙሉ ደግሞ ማየት ያለብን ትንሽ ዲሞክራሲ የተዳከመ ነው ያለው። በጣም የተዳከመ ነው። ዩሮፕ ውስጥም በጣም ራሱ ፈረንሳይ አሁን በጣም አደጋ ውስጥ ነው ራሱ ፈረንሳይ ያለው። እነ ፖላንድ ምናምን ሁሉ ተታል ዲሞክራሲ ራሱ እንቅስቃሴው የተዳከመ ነው። አሁን በዚህ ላይ ደግሞ ትራምፕ ሲመጣ ጊዜ ትራምፕ አሁን የተስማማው ከነማን ጋር ነው? ከነ ራሻና ፑቲንና ምናምን ጋር ነው። ራሻ ይወድናል፣ ፑቲን በጣም ይወደዋል። አብዳቴዝ እንዳንተ መሆን ነው የምፈልገው ነው። አንተ ፓወርፉል ነህ፣ እንዳንተ መሆን ነው የምፈልገው። ዴሞክራሲ በጣም ዴሊኬት ነው።
ሁሌ መታገል ነገር ነው ያለብህ። አንዴ ያቋቁመዋለሁ አንዴ መስርቻለሁ ብለህ የምትተው ነገር አይደለም። you have to fight always for democracy። ባለፈው አመት በዝርዝሩ ውስጥ የነበሩት ዩክሬንና ሰሜን መቄዶኒያ በዚህ አመት ሁኔታቸው ከተሻሻለ በኋላ የተወገዱ ሲሆን ማሊና ሰርቢያ ዲሞክራሲያዊ አይደሉም ተብለዋል። ኢትዮጵያ፣ ቻይና፣ ሳውዲ አረቢያና ኢራንን ጨምሮ 47 አገራትን አምባገነን መንግስታት ብለዋቸዋል የተቋሙ ዋና ጸሐፊ። የኮሮና ተዋሲ ወረርሽኝ አንዳንድ አሉታዊ አዝማሚያዎችን ማፋጠኑንና ከፍ ማድረጉ ተመልክቷል። ለዶይቼ ቬለ ታሪኩ ኃይሉ አትላንታ ጆርጂያ። የምትከታተሉት ከዶይቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። አዲስ ልውጥ የኮሮና ተዋሲ ደቡብ አፍሪካ መገኘቱ ከታወቀ በኋላ ሀገራት የተለያዩ ማስጠንቀቂያዎችን እያወጡና እርምጃዎችንም ለመውሰድ እየተዘጋጁ ነው። በዓለም ዙሪያ 5 ሚሊዮን ህዝብ የገደለው የኮሮና ተዋሲ በተከሰተ በሁለት ዓመቱ ከደቡብ አፍሪካ ተዛመተ የተባለው አዲሱ ልውጥ የኮሮና ተዋሲ ዴልታ ከተባለው ልውጥ ተዋሲ በበለጠ ፍጥነት የሚዛመት ነው ተብሏል። የአውሮፓ ህብረት ከደቡብ አፍሪካና ወደ ደቡብ አፍሪካ የሚደረጉ በረራዎች መታገድ አለባቸው ሲል አስታውቋል። ቤልጂየም በተዋሲው የተያዘ ሰው በሀገሯ እንደተገኘ ያሳወቀች የመጀመሪያዋ የአውሮፓ ህብረት አባል ሀገር